መጀመሪያ ሪቪዋችን መጣናል። እንግዲህ ጥፍራችን ስቆርጡ ዛዛብ ትን ብሎ ከዛ በኋላ መጥረጉ የሰለቻችሁ ሰዎች ይህን ፕሮዳክት እኔና ፕሮዳክቱ ጥፍራችሁን ከቆረጣችሁ በኋላ ልቅም አድርጌ ይዤ ወደ ትራሽ ለመጣል ኦን አለው ይላል። እስኪ ሪቪው እናደርገዋለን፣ ትራይ እናደርገዋለን። ከዛ በኋላ አሪፍ መሆንና ለመሆኑን እናያለን። ሪቪው ማድረግ እንጀምራለን። ሞመንት ኦፍ ትሩዝ ማለት ነው። መጀመሪያ ይችኛውን ከፍ ታደርጓትና ይችኛውን እንደዚህ ከፍ ታደርጋላችሁ እንዴት። ከዛ በኋላ መቁረጥ እንጀምርና ከዛ በኋላ ይዛ ላይዝ የሚለው እናያለን። እንግዲህ ቆርጠን ጨርሰናል። እስኪ እንግዲህ የዛ ላይ የሚለውን ቼክ እናደርግና ከያዘ ታምስ አፕ እንሰጠዋለን። ካልያዘ ደግሞ ታምስ ዳውን አድርገን እንግዲህ ሆፍሊ ሪፈንድ ያደርጉናል ብለን እናስባለን። እንየው እንግዲህ እንደምታዩት ይችንች ማስቀመጫዋ ቅድም ያያችኋትን ወደኋላ ትመልሷታላችሁ። እንደምታዩት እንግዲህ ጥፍር እንደዚህ አድርጎ ይዟል ማለት ነው። ሶ ወደ ትራሽ ቦታ ስንወስደው በቀላሉ እንድንጥል ያደርጋል ማለት ነው። ሶ ለዚህ ፕሮዳክት ማለት ነው ሆፍሊ ከፈለጋችሁት ይወርዳል። ቴሌግራም ቻናላችን ላይ ገብታችሁ ኦርደር ማድረግ ትችላላችሁ። ካልሆነ ቀጥታ እዚህ ላይ ኮሜንታችሁን አስቀምጡልን። እናመሰግናለን። ሃቭ አ ናይስ ዴይ